ሰላም ጤና ይስጥልኝ እንደምንከርማችኋል አድማጭ ተመልካቾቻችን፣ ይህ የኪክ ኦፍ ስፖርት ዝግጅታችን ተጀምሯል። ሲጠበቅ የነበረው የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በአርሰናልና በፉልሃም መካከል ሲደረግ የነበረው ጨዋታ በአርሰናል 3-0 አሸናፊነት ተጠናቋል። አርሰናል የፕሪሚየር ሊጉ መሪነት በማጠናከር ከተከታዩ ማንቸስተር ሲቲ የነበረውን የነጥብ ልዩነት በ6 ነጥብ በማስፋት በ76 ነጥብ ከሊጉ አናት ላይ መቀመጡን አሁንም ዳግም መረጋገጥ ችሏል። በማዕከላቸው ያለውን ነጥብ ልዩነት ወደ 6 ከማስፋትም በተጨማሪ የጎል ዲፈረንሱንም ወደ 41 ከፍ አድርጓል። ስለዚህ ከተከታዩ ማንቸስተር ሲቲ በ6 ነጥብ እና እንደገና በ4 ንጹህ ጎል በበለጠ ሆኖ የዛሬን ጨዋታ በሰፊ ጎል ልዩነት ማሸነፉን ተከትሎ የንጹህ ጎል ልዩነቱንም ወደ 41 ከፍ ማድረግ ችሏል። ዛሬ የነበረው ጨዋታ በኤምሬትስ ስታዲየም ልዩ ድባብ የታየበት ነው። ቀደም ሲል ከጨዋታው በፊት የለቀቅነው አንድ ቪዲዮ ነበረ ስለ ቅድመ ጨዋታው እና እዛ ላይ አንድ የተወያየንበት ነገር በኤምሬትስ የሚኖረው ድባብ እንዴት ነው፣ ስፔሻሊ አርሰናል ጨዋታዎች ላይ ሲቸገር፣ ሞመንተሞች ላይ ሲበለጥ፣ በአንዳንድ ሁኔታዎች ላይ ጎል ሲቆጠርበት ኤምሬትስ ስታዲየም ላይ የሚሆኑ ተመልካቾችና ደጋፊዎች ቡድኑ ችግር ውስጥ ሲገባ አብረው እነሱም የመቆዘም ድብርት ውስጥ የመግባት ነገርና ብዙ ጊዜ ተደጋጋሚ ጊዜ ወደ ተጫዋቾቹ ሲጋባና ቡድኑ ላይ ችግር ሲፈጥር እያየን ነበር። ዛሬ የነበረው ግን ከዛ ለየት ያለ ነው። ስፔሻሊ ተጫዋቾቹም ኢነርጄቲክ ነበሩ፣ ደጋፊዎቹም። እርግጥ ነው አርሰናል ቀድሞ በ9ኛው ደቂቃ ነው ጎል ማስቆጠር የቻለው እና ደጋፊዎቹም ከፍ ያለ መነቃቃት ላይ ነበሩ። ቡድኑ ለ90 ደቂቃ በከፍ ባለ ሞራል ሲያበረታቱ ነበር። ይህ ኤምሬትስ ላይ ለየት ያለ ሁኔታ ነው የሚያልፈው። ሌላው አርሰናል ዛሬ ቀድሞ ነው ጎል ማስቆጠር የቻለው። ገና ጨዋታው በተጀመረ በ9ኛ ደቂቃ ነው ያገባው። ዛሬ ቪክተር ዮኬሬሽ ከቡካዮ ሳካ የተሻገረለትን ኳስ ታፒንግ ጎል ነው ያገባው። ትክክለኛ አንድ አጥቂ፣ አንድ 9 ቁጥር አጥቂ መቆም መኖር የሚገባበት ቦታ ላይ ተገኝቶ ነው ያንን ጎል ያስቆጠረው። ለዚህ ጎል ግን መቆጠር ትልቁን ክሬዲት የሚወስደው ቡካዮ ሳካ ነው። እንደምናውቀው ቡካዮ ሳካ ዘንድሮ በመጀመሪያ በሃምስትሪንግ ጉዳት ሲቸገር ነበር፣ ስፔሻሊ ይህ ሲዝን ሲጀመር። ከዛ ደግሞ ባለፈው ሌላ እግሩ ላይ ሌላ ጉዳት ነበረበት። ስፔሻሊ በሕክምና አጠራሩ ተረከዛችንን ከላይኛው የእግር ጡንቻችን የኳድ ጡንቻችን ከሚያገናኘው ጅማት ያ ነው ቴንደን አኪሊስ የሚባለው ጅማት፣ እሱ ነበረ የተጎዳው እና በሱ ጉዳት ለረጅም ጊዜ ሲሰቃይ ነበር። በካራባው ካፕ ፍጻሜ ከማንቸስተር ሲቲ ጋር ከነበረው ጨዋታ በኋላ በቋሚ አሰላለፍ ጨዋታዎች ሲጀምር ዛሬ የመጀመሪያው ነው። በቋሚ አሰላለፍ ከገባ በኋላም ዛሬ ልዩ ፐርፎርማንስ ነበር ማሳየት የቻለው። ስፔሻሊ አንድ ጎል እና አንድ አሲስት አስቆጥሯል። ብዙ ጊዜ እንደምንለው ነው ቡካዮ ሳካ ወርልድ ክላስ ዊንገር ነው። ስፔሻሊ ከማዱዌኬም ከነ ማርቲኔሊ የሚለየው አጨራረሱ ነው። ኢንድ ፕሮዳክት አለው ቡካዮ ሳካ። ለቡድኑ የሚሰጠው ጥቅም ይሄ ነው። ስፔሻሊ ማዱዌኬ በተሰለፈበት ጊዜ ማዱዌኬ ብዙ ድሪብል ያደርጋል፣ የተወሰነ ነገሮችን ትሪኮችን ለማሳየት ይሞክራል። ግን ስፔሻሊ በተቃራኒ ሜዳ የመጨረሻ 3ኛ ክፍል ላይ ሲደርስ ውሳኔዎቹ እጅግ የወረዱ ውሳኔዎችን ነው የሚወስነው እና ሳካ የሚለየው ይሄ ነው። ሳካ ውሳኔዎቹ ቆንጆ ውሳኔ ናቸው። ለቡድኑ አንድ ነገር አድ ማድረግ ይችላሉ። ስፔሻሊ በተቃራኒ ሜዳ ክፍል 3ኛ ክፍል ላይ ኳሶችን ሲይዝ ሳካ በጣም ከሌሎች ተጫዋቾች በተሻለ ሁኔታ እጅግ አደገኛ ነው እና ዛሬም በቋሚ አሰላለፍ ውስጥ ገብቶ ያደረገ ነገር ያየነው እሱን ነው። በዛሬው ጨዋታ አሰላለፉን ስናይ አርሰናል ባለፈው ሳምንት ከኒውካስልም ካደረገ ወይም ደግሞ ሮብ ዕለት ከአትሌቲኮ ማድሪድ ጋር ሲጫወት ከነበረው አሰላለፍ ለየት ብዙ የተወሰነ ለውጦችን አድርጓል። ለምሳሌ ግራ ላይ ካላፊዮሪን የጀመረው ዛሬ ሂንካፔ ተጠባባቂ ነበረ። ወደ አማካይ ስንመጣ ዙቢሜንዲን አስቀምጦ አሳርፎ ነው የገባው ዛሬ በማይልስ ሉዊስ ስኬሊ እና በራይስ ጥምረት። ከዛ ከፊት ደግሞ ትሮሳርድ ነው ዛሬ የገባው፣ ማርቲኔሊ የለም እና ቅድም እንደጠቀስ ነው ቡካዮ ሳካ ነበረ በቀኝ መስመር አጥቂ ተሰላፊ የነበረው። አንዳንድ ነገሮችን ለማንሳት ያክል ስፔሻሊ ዛሬ እጅግ ልዩ የነበረ አንድ ተጫዋች አለ መሀል ክፍሉ ላይ ማይልስ ሉዊስ ስኬሊ። እንደምናውቀው በአርሰናል አካዳሚ ግራጁዌት ያደረገው
አዘ ሚድፊልድ ነው። በአማካይ ስፍራ ተጫዋችነት ነው ግራጁዌት ያደረገው። የግራ 8 ቁጥር ሆኖ ነበር ሲጫወት የነበረው በአካዳሚ ላይ። ከአካዳሚ ግራጁዌት አድርጎ ዋናውን ቡድን ከተቀላቀለ በኋላ ሚካኤል አርቴታ ነው ልጁን ከግራ 8 ቁጥርነት ወደ ሌፍት ባክነት ኢንቨርት እያደረገ እንዲገባ የአማካይ ጸባይ ስላለው ኳስ ድሪብል ማድረግ ስለሚችል ኳስ ሆልዶን አድርጎ ለረጅም ሰዓት መቆየት ስለሚችል እንደዛ አድርጎት ነበር። አምና በካላፊዮሪ እና በዚንቼንኮ ጉዳት በዋና ቡድን ውስጥ ሰብሮ ገብቶ እጅግ ልዩ ፐርፎርማንስ ያሳየን ተጫዋች ነው። ዘንድሮ በተለያየ ሁኔታዎች አቋም ማሳየት አልቻለም ነበረ። በዛሬው ጨዋታ ግን እጅግ ልዩ ነው። ሙሉ 90 ደቂቃውን ጨዋታውን አርሰናል ዶሚኔት እንዲያደርግ አድርጓል። ስፔሻል ሚድፊልዱ ላይ ከዴክላን ራይስ ጋር መጣመር፣ ስፔሻሊ አርሰናል ቢውልድ አፕ በሚያደርግበት ሰዓት ብዙ ጊዜ ዴክላን ራይስ በሁለቱ በተከላካዮች መካከል ይገባል፣ በሳሊባ እና በጋብርኤል መካከል። አንዳንዴም ድሮፕ እያደረገ ራሱ ማይልስ ስኬሊ በሁለቱ ሴንተር ባኮች መካከል ድሮፕ እያደረገ እየገባ ፓሲንግ ሌኑን ሲያሻግር ነበረ። ቢልድ አፕ ላይ ሲጠቅም ነበረ ስፔሻሊ እና ከኳስም ውጭ ወይም ከኳስ ጋር ለአርሰናል እጅግ ጠቃሚ ተጫዋች ነበረ በዛሬው ዕለት እና ሉዊስ ስኬሊ መሀል ላይ ገብቶ ፍሬሽ ነው። እንደምናውቀው ዘንድሮ ብዙ ጨዋታ አልተጫወተም እና ማይልስ ስኬሊ ዙቢሜንዲን አሳርፎ ዛሬ መሀል ላይ ጥሩ ስራ ሰርተዋል አርሰናል። ሌላው በአርሰናል በኩል ልንጠቅሰው የምንችለው ስለ ቪክተር ዮከሬሽ ነው። እንግዲህ ቪክተር ዮከሬሽ በዛሬው ጨዋታ 2 ግቦችን ማስቆጠር ችሏል። እሱም ብቻ አይደለም፣ አንድ አሲስት የቡካዮ ሳካ ሁለተኛ ጎል ስትቆጠር አንድ አሲስት ማድረግ ችሏል። ቪክተር ዮከሬሽ በሁሉም ውድድሮች ለአርሰናል 21ኛ ጎልን አስቆጥሯል። በፕሪሚየር ሊጉ ደግሞ 14ኛ ጎልን ዛሬ ማስቆጠር የቻለው የመጀመሪያ ዓመቱ ላይ ነው። ቪክተር ዮከሬሽ እንደምናውቀው አምና 63 ጎል ነበር ያገባው በስፖርቲንግ እያለና በአርሰናል 21 ጎሎች ላይ ደርሷል። እንደ መጀመሪያ ዓመቱ መጥፎ የሚባል አይደለም። ስፔሻሊ ዘንድሮ አርሰናል ላይ ከምናነሳው የማጥቃት ችግር አንጻር ዛሬ ያየነው ቪክተር ዮከሬሽ እጅግ ሻርፕ ነው። ወደ ቻናሎች ይወጣ ነበር፣ ኳሶችን በነፃነት ይቀበል ነበረ። እንደ አጥቂ የሚገኝበት ቦታ እጅግ ክሊኒካል የሆነ ቦታ ነው እና አርሰናልም እንደ ቡድን ዛሬ እጅግ ጥሩ ነበረ። ስፔሻሊ ከፊት የነበሩት ሶስቱ ሊያንድሮ ትሮሳርድ፣ ቪክተር ዮከሬሽ እና ቡካዮ ሳካ እጅግ ከኳስ ጋር ስፔሻሊ እጅግ ቆንጆ ቅንጅት ነበራቸው እና በዛሬው ጨዋታ ላይ ቪክተር ዮከሬሽ ግሩም የሚባል አቋም አሳይቷል። ካልተሳሳትኩ በአርሰናል ማሊያ ቪክተር ዮከሬሽ እንደዚህ አይነት ፐርፎርማንስ ሲያሳይ እኔ በግሌ አልተመለከትኩም። ዛሬ እጅግ በጣም አስፈላጊ የሆነ ፐርፎርማንስ ነው ያሳየው በዚህ ጨዋታ ላይ ቪክተር ዮከሬሽ። ከቪክተር ዮከሬሽ በተጨማሪ ዛሬ የሚካኤል አርቴታ ሰሌክሽን ለዚህ ድል መገኘት ትልቁን አስተዋጽኦ ያበረክታል ብዬ አስባለሁ። ስፔሻሊ አርሰናል ፍሮንት ስሪ ሰሌክሽኑ ብዙ ጊዜ ጥያቄ ይነሳል። ለምሳሌ ጋብሪኤል ማርቲኔሊ፣ ቪክተር ዮከሬሽ እና ኖኒ ማዱዌኬን ከፊት በሚያሰልፍበት ሰዓት ሶስቱም ተጫዋቾች ከተከላካይ ጀርባ መሮጥ የሚወዱ ስፔስን ማጥቃት የሚወዱ ተጫዋቾች ናቸው እና ብዙ ጊዜ አርሰናል እነዚህ 3 ተጫዋቾች ሲጠቀም ኮንትሮል ሉዝ ሲያደርግና እናየዋለን እና ዛሬ በተለየ መልኩ የፕሌይ ሜኪንግ አቢሊቲ ያላቸውን ዊንገሮች ነው የተጠቀመው፣ ልክ እንደ ሊያንድሮ ትሮሳርድ እና ቡካዮ ሳካ አይነት እና እነዚህ 2 ተጫዋቾች ስፔስ ብዙ ጊዜ ሊያንድሮ ትሮሳርድ ከኳስ ጀርባ ከተከላካይ ጀርባ የሚሮጥ አይነት ተጫዋች አይደለም፣ ከኳስ ጋር መግባት የሚወድ ተጫዋች ነው። ሳካም በአብዛኛው እንደዛ የሚያደርግ ተጫዋች ነው፣ ከኳስ ጋር ረጅም ሰዓት ማጥፋት የሚችሉ ተጫዋቾች ናቸው እና ከጀርባቸው ደግሞ ኤበረቺ ኤዜ ነው የነበረው። ኤበረቺ ኤዜ በዛሬው ጨዋታ ልዩ እንቅስቃሴ ነው ያደረገው። ስፔሻሊ ለአርሰናል ሁለተኛ ጎል መቆጠር ለቪክተር ዮከሬሽ ሎንግ ፓስ የሰጠበት መንገድ እይታው፣ ቪክተር ዮከሬሽ ደግሞ ያችን ኳስ ወደ ቻናል ይዞ ሄዶ መልሶ ለቡካዮ ሳካ ያቀበለበትና ቡካዮ ሳካ ሚድ ፖስት ላይ በእግሩ ሁኔታ ያስቆጠረበትን ጎል ለአብነት ማንሳት እንችላለን። ቅድም ስለ ቪክተር ዮከሬሽ ስናወራ አይ ቲንክ ከ2014-15 ሲዝን በኋላ የመጀመሪያው አርሰናል ተጫዋች ነው 20 ጎል ኢንቮልቭመንት ላይ ሲደርስ እና ይህ ለአርሰናል እንደ አርሰናል ሌፍት መስመር አጥቂነት አሪፍ የሆነ ስታቲስቲክስ ነው ለቪክተር ዮከሬሽ። ሌላው አርሰናል ጌሙን በደንብ ዶሚኔት አድርጎ ተጫውተዋል። ስፔሻሊ ፈርስታፍ ነው ጨዋታውን የጨረሱት ማለት ይቻላል። ፈርስታፍ ጨዋታውን 3-0 አድርገው ነው የጨረሱት። ሰከንዳፍ ኢኮኖሚካል ፉትቦል ነው ለመጫወት የሞከሩት።
ክሊንሺት አስጠብቋል። ዳቪድ ራያ አይ ቲንክ በዘንድሮ ውድድር ዓመት በፕሪሚየር ሊጉ ወደ 16ኛ ክሊንሺት መሰለኝ ዛሬ ማስጠበቅ የቻለው። ዲፌንሱ ሶሊድ ነበር። የጋብሪኤል ማጋሌሽ እና የዊሊያም ሳሊባ ዲፌንስ ሶሊድ ነበረ። ትንሽ በአርሰናል በኩል ለማንሳት ያክል መጥፎ ጎን ብለን ካነሳን የምናነሳው በቤን ዋይት በኩል ያለው ነው። ስቲል የአርሰናል የቀኝ የተከላካይ መስመር ስቲል አሁንም ቢሆን ዩሪያን ቲምበርን የሚናፍቅ ይመስላል። ስፔሻሊ ምክንያቱም በዛ ቦታ ላይ ዩሪያን ቲምበር አንድ ለአንድ ብዙ ጊዜ ጥሩ የሚባል ተከላካይ ነው። ፕሪሚየር ሊጉ ላይ ካለ ብቻ ሳይሆን ዓለም ላይ ካለ ምርጥ ተከላካይ ነው እና አርሰናል የቀኝ መስመር ተከላካዩንም ዩሪያን ቲምበርን የናፈቀ ይመስላል። ቤን ዋይት አንዳንድ ፓሶች ላይ ሼኪ ይመስል ነበር። ፈስተቹ ችግር ነበረበት። ኦቨርኦል ግን ለአርሰናል ጥሩ ምሽት ነው። አርሰናል 3 ነጥብ እና 3 ጎል ወደ ካዝናቸው አስገብተው ነው ጨዋታ የጨረሱት። በፕሪሚየር ሊግ ፉክክሩ ላይ ደግሞ እስከ መጨረሻው ከዘለቁ ከማንቸስተር ሲቲ ጋር እኩል ነጥብ ነው የሚሆኑትና ይሄ ከሆነ እኔ በግሌ ሁሉንም ጨዋታ ሁለቱም ቡድኖች ያሸንፋሉ ብዬ አልጠብቅም። ምናልባት ከሁለት አንዳቸው ይጥላሉ ብለን እናስባለን። ስፔሻሊ ማንቸስተር ሲቲ ካለበት የጨዋታ መደራረብ ስፔሻሊ በ6 ቀን ውስጥ 3 ጨዋታ ያደርጋልና እዛ አካባቢ ምናልባት ኤፍ ኤ ካፕ ፋይናል ስላለ ከሁለት አንድ ቡድናቸው መጣላቸው አይቀርም። ግን ሁለቱም ቡድኖች 3 ነጥባቸውን እያገኙ እስከ ዋንጫው መጨረሻ ፉክክር ድረስ ከሄዱ የጎሉ መብዛት ማተር ያደርጋልና ዛሬ አርሰናል ከነጥቡ በተጨማሪ የጎል ዲፈረንሱንም የሚያሰፋበት መንገድ እጅግ ለዋንጫ ፉክክሩ ወሳኝ ነው። አንዳንድ ስታቶችን ለመጥቀስ ያክል አርሰናል በዛሬው ጨዋታ ጌሙን ኮንትሮል አድርጎ በዚያ ያለ ፖሴሽን ወስዶ ለመጫወት ሞክሯል። 62% አካባቢ ጌሙን ይዟል። የአርሰናል ኤክስጂ 2.9 ነበረ፣ 3 ጎል አስቆጥሯል። አርሰናል 5 ቢግ ቻንስ ክሬት ለማድረግ ሞክሮ ነበረ እና ዲፌንሲቭሊም ሶሊድ ነበር። ፉልሃም ፈርስት ሃፍ ምንም አይነት ኦን ታርጌት አላስመዘገቡም ነበር። አይ ቲንክ ሰከንድ ሃፍ ላይ ካስታኛ ይመስለኛል ወደ 72ኛው ደቂቃ አካባቢ የፉልሃምን የመጀመሪያ ኦን ታርጌት ያስመዘገበው እና አርሰናል በብዙ መልኩ ዛሬ በጥሩ ጎን እናነሳለት የምንችል ነው። ከዛ ውጪ ሚካኤል አርቴታ የማክሰኞን የአትሌቲኮ ማድሪድ ጨዋታ በኤሚሬትስ የሚደረገውን የሴሚፋይናል የቻምፒዮንስ ሊግ ሴሚፋይናል ሰከንድ ሊግ ግምት አስገባ የሚመስል ሁኔታ ብዙ ቅያሬዎችን አድርጓል። እንደነ ራይስ የኮሬሽ አይነት ቅያሬዎችን ቀደም ብሎ አድርጓል። ቡካዮ ሳካ እንደምናውቀው ከረፍት መልስ አልተቀይሮ ወጥቷል። ማዲዌኬ ነው ጨዋታውን የጨረሰው እና ኪ ፕሌየር የሚባሉትን ወይም ወሳኝ ተጫዋቾች የሚባሉትን ለማሳረፍ እና ጉልበታቸውን ለመቆጠብ ታይማቸውን ማኔጅ ለማድረግ የሞከረበት መንገድ እጅግ አስገራሚ ነው። ኦቨርኦል ለዛሬው ጨዋታ አርሰናል ከጨዋታው የሚጠበቅበትን ነገር አድርጓል። በጨዋታው መጠናቀቂያ ላይም በተጫዋቾቹ ፊት ላይ ያየነው የደስታና የፈገግታ ነገር የሚነግረን እሱ ነው። ሚካኤል አርቴታም ከጨዋታው በኋላ ወደ ደጋፊዎች ሄዶ ከደጋፊዎቹ ጋር ድሉን ሰለብሬት ያደረገበት መንገድ አብዛኛውን ነገር የሚነግረን ይመስለናል። ማንቸስተር ሲቲ ሰኞ ምሽት ከኤቨርተን ጋር በጉዲሰን ፓርክ ምሽት 4 ሰዓት ላይ ጨዋታ እስከሚያደርግ ድረስ አርሰናል ፕሪሚየር ሊጉን በ6 ነጥብ ልዩነት እየመራ ይቀጥላል ማለት ነው። ተመልካቾቻችን የዛሬ ኪዮፍ ስፖርት ዝግጅቶቻችን ይህን ይመስላሉ። ሀሳብ አስተያየታችሁን ኮሜንት እያደረጋችሁ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ጊዜ። እናመሰግናለን።